አንድ ደቂቃ ብቻ ይህን ጸሎት ከተናገረ በረከት ይከተልሃል። አባት ሆይ ይህን አዲስ ቀን በሕይወቴ እንዲጀመር ስለሰጠኝ እጅግ አመሰግናለሁ። እንደ መዝሙር ዳዊት ምዕራፍ 118 ከቁጥር 4 ይህ ቀን እግዚአብሔር ያደረገው ነው፣ በእርሱ እንደሰት እንደምንደስትም እንስማ ተብሎ እንደተጻፈ ዛሬ ቀን በደስታና በምስጋና ይጀምራል። ጌታ ሆይ እግሮቼን በቀኝ መንገድ አመራ፣ ሐሳብም አንጻ፣ ልበን በሰላም ሙላ። እንደ ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 በፍጹም ልቢ በእግዚአብሔር ታመን እርሱም መንገድህ ያቀናል ተብሎ እንደተጻፈ በራሴ ጥበብ አልታመንም፣ አንተ ብቻ እታመናለሁ። ዛሬ የማገኘው ነገር ሁሉ አንተ መሆኑ እወቅ ዘንድ አስተምረኝ። በማንኛውም ሁኔታ ስሚ እንዲከብር ኃይል ስጠኝ። ጌታ ሆይ ዛሬ ቀን በበረከት እንድሞላ እጸልያለሁ። እንደ ኢሳይያስ ምዕራፍ 40 ቁጥር 10 አትፍራ፣ እኔ ካንተ ጋር ነኝ፣ አጠናክርሃለሁ ተብሎ እንደተጻፈ ዛሬ በማንኛውም ፈተና ፊት እንዳልፈራ እግዚአብሔር ስራዬ ባደርግ እጆቼ ባርክ፣ ከአእምሮዬ ጥበብና ማስተዋል ሙላ። እንደ ፊልጵስዩስ ምዕራፍ 4 ቁጥር 13 ሁሉም በሚያበረታኝ በክርስቶስ ይችላሉ ተብሎ እንደተጻፈ ዛሬ የምናገኘውን ነገር ሁሉ በኃይል ይቆጣጠራል። ሰላምን በልቤ ይኑር፣ ብርሃንህን መንገድ ያብራ፣ ፍቅርህ በሕይወቴ ይገለጥ። ዛሬ ቀን ለክብር እንዲሆን አሳድገኝ፣ በሁሉም ነገር ስምን እንዲጠራ አግዘኝ። አሜን።